Hi everyone, how are you guys doing these days? I'm so happy you guys to reach you out this way. So today we're going to see present perfect continuous. ከዚህ በፊት እንዳየናቸው ስለ ተንሶች ጀምረናል። ዛሬ present perfect continuous ምን እንደሆነ ባጭሩ ለማየት እንሞክራለን። Have a nice one guys. Yeah, so present perfect continuous like አንዴ ካያችሁ በኋላ አንዱ ከሌላው መቀላቀል ሳይሆን በስርዓት እዩዋቸው። ደጋግማችሁ ቪዲዮዎቹን እያችሁ በጣም ግልጽ በሆነ ሁኔታ ቀምጠዋል። እናንተም ያለማዳገም አንዴ ማወቅ ትችላላችሁ ማለት ነው። This tense emphasizes the duration, the length of a time, right? Length of a time. Duration means length of time. An activity that started in the past and is still continue. አንድ የሆነ ድርጊት በፓስት ጀምሯል። ከዛ ፓስት ከጀመረበት እስካሁን ሰዓት አለ። እስካሁን ሰዓት እንደቀጠለ ነው ድርጊቱ። right? ያው ፐርፌክት እንደምታውቁት መነሻ ሰዓት አያስፈልግንም። እንደ ሲምፕል ፓስት መነሻ ሰዓት ድርጊቱ መፈጸም የተጀመረበት ሰዓት አያስፈልገንም። ነገር ግን ፐርፌክት ኮንቲኒየስ ከፕሬዘንት ፐርፌክት የሚለየው ድርጊቱ አሁንም እየቀጠለ ነው። ፕሬዘንት ፐርፌክት መቀጠሉን አናውቅም። በፓስት ተጀምሯል፣ የሆነ ሲደረግ ነበር፣ አሁን ላይ ኢፌክቱ አለ ነው ያልነው ፕሬዘንት ፐርፌክት ላይ። ይሄ ግን አክቹዋሊ እስካሁንም ድርጊቱ እየቀጠለ ነው። መቼ ነው የጀመረው? in the past, right? and or has just stopped with visible evidence ከሆነ ደግሞ ማለትም አቁሞ ከሆነ ደግሞ ድርጊቱ አሁን ቪዚብል ኤቪደንስ አለው ማለት ነው። right? ልክ ይሄኛው ሞር ኦፍ እንደ ፕሬዘንት ፐርፌክት ነው ማለት ነው። right? ይሄኛው ድርጊቱ አቁሞ with visible evidence ከሆነ right? like let's see positive sentence ላይ እስኪ እንያቸው። እንደምታውቁት subject አለ፣ ከዛ helping verbs have እና has ይኖራሉ። ፐርፌክት ላይ ማንኛውም ፐርፌክት then ከዚህ ጋር የሚለየው been verb been እንጨምራለን፣ ከሀዝና ከሀብ በኋላ been እንጨምራለን then verb ing, right? for example, let's say I have been studying. I have been studying እያጠናው ነው የቆየሁት። ስንት ሰዓት ነው የጀመረው እኮ አይታወቅም። አሁን ላይ ወይ እያጠናሁ ነው ወይ ደግሞ እያጠናው እንደነበር የሚያሳውቅ የሆነ ኤቪደንስ አለ ማለት ነው። ወይም ደፍተሮች እንደተዘጋጁ እዛው ላይ እንደተዘረጋጉ እስክሪብቶ ምናምን ሳጠናበት የነበረው የጻፍኩት በሙሉ የሚታይ ነገር አለ ማለት ነው። ሌላው she has been working something ይሄም እንደዛ ነው። ስትሰራ ነው የቆየችው። ስንት ሰዓት ጀምሮ አሁን ማይታወቅ መነሻው ግን እስካሁን ወይ እየሰራች ነው። ስራ አውቅተው ከሆነም የሰራበት የነበረችው ግልጽ የሆነ የሚታይ ነገር አለ። የሰራችው ስራ የሰራበት የነበረችው ማቴሪያሎች እዛው አካባቢ አሉ፣ የሚታይ ነገር አለ። they have been waiting ሲጠብቁ ነው የቆዩት። ከመቼ ሰዓት ጀምሮ አይታወቅም፣ ግን እስካሁን እየጠበቁ ወይ ቆመዋል ወይ ደግሞ ሲጠብቁ እንደቆዩ የሚያመለክት የሆነ ኤቪደንስ አለ ማለት ነው። right? ኔጌቲቭ ሰንተንስ ሲሆን የሚጨምረው ኖት ብቻ ነው፣ ወይም በአብሪቬሽን hasn't ወይም haven't ተብሎ ማለት ነው። ከፖዚቲቭ ሰንተንስ የሚለየው ኖት ብቻ መጨመሩ፣ ሌላው እንዳለ ነው። so I have been sleeping well, I haven't been sleeping well በስርዓት ተኝቼ አልነበረ፣ እስካሁን ስገላበጥ ምናምን የቆየሁት፣ እንቅልፍ በደንብ አልወሰደኝም። she hasn't been exercising የሰራች ስፖርት እየሰራች አልነበረችም፣ ሰውነቷ እያንቀሳቀሰች አልነበረችም። right? what about the question ሲሆን ከፖዚቲቭ የሚለየው የሳብጀክት እና have እና has ቦታ መቀየር ብቻ ነው፣ ሌላው እንዳለ ነው። ሳብጀክት ከሀብ እና ከሀዝ ቦታ ስዊፕ ማድረግ ወይም ስዋፕ ማድረግ ወይም ኤክስቼንጅ ማድረግ ብቻ ነው። right? ቅድም you haven't been studying ብለን ከሆነ ለጥያቄ ሲሆን have you been studying ስታጠና ነበር፣ እያጠና ነበር። has she been working እየሰራች ነበር እንዴ? so easy, right? ሁለት ነገር ብቻ ሳብጀክቱን ከሀብ እና ከሀዝ ጋር ማቀየር፣ ሌላ ነገር እና question mark መጠቀም። ለጥያቄ ሲሆን question mark እንደምታውቁት ተጠቀማላችሁ። period. ሌላኛው ጥቅሙ ነው like what is the use? action starts in the past and still continue. የሆነ በፓስት የጀመረ ድርጊት አለ፣ እስካሁን ግን ድርጊት እንደቀጠለ። I've been learning English for 3 years. ላለፉት 3 ዓመታት እንግሊዘኛ ስማር ነበረ፣ አሁንስ እየተማርኩ ነው። she has been teaching since January ከጃንዋሪ ጀምራ እያስተማረች ነው። አሁንም እያስተማረች ነው። ሌላው ጥቅሞች
recently stopped but evidence remains ቅድም እንዳልነው አሁን በቅርቡ ያቆመ ነው ድርጊቱ ግን ማስረጃዎች አሉት right examples you are sweating that means you've been running right ለምሳሌ ላብ እያላባችሁ ከሆነ you've been running ስለዚህ እናንተ እየሮጣችሁ ነበር የሚጨበጥ የሚዳሰስ ማስረጃ አለ you've been running ብትሉ you've been running እየሮጣችሁ ነበር ለምን you were sweating right ላብ እያላባችሁ ስለሆነ እየሮጣችሁ እንደሆነ ግልጽ ነው ማለት ነው the floor is wet so it has been raining right ወለሉ ረጥቧል then it has been raining እየዘነበ ነበር ማለት ነው right ማስረጃ አለ he's tired ካልን he has been working all day ስለዚህ alright he's tired so he has been working all day ቀኑ ሙሉ ሲሰራ ውሏል ማለት ነው ለምን ደከመው ሲሰራ ስለዋል alright there are some keywords በጣም የተለመዱ keywords አሉ በpresent perfect continuous ላይ and forward since ያው present perfect ተጠቅመናል እነዚህ all day recently lately how long it could be a question right how long ለጥያቄ የምንጠቀመው ሊሆን ይችላል example how long have you been waiting ለምን ያህል ጊዜ ስትጠብቅ ቆየ ለምን ያህል ጊዜ ነው እንጂ መቼ መጠበቅ ጀመርክ አይደለም ለምን ያህል ጊዜ right I've been waiting for an hour ለአንድ ሰዓት የሚሆን ስጠብቅ ነበር ማለት ነው what about present perfect versus present perfect continuous ግን እንዲሁ እንደማነጻጸር እናያቸውና ባጭሩ እዚህ ጋር መጨረስ እንችላለን focus on completion or result present perfect completion ወይም የሆነ ነገር መጠናቀቅንና ውጤትን ነው ለማሳየት የሚሞክር present perfect continuous ደግሞ duration or activity ነው ወይም ቆይታን ምን ያህል ሎንግ ቆየ እና ድርጊቱን በዋናነት ወይም አሁን ላይ እየተደረገ ያለን አክቲቪቲ ለማሳየት ነው የሚሞክር for example I've written 5 pages present perfect አንድ ድርጊት መጠናቀቁን ነው ስለዚህ 5 ፔጅ ጽፌያለሁ like 5 ፔጅ እንደጻፍኩ ለመግለጽ what about present perfect continuous I have been writing for 2 hours ስለዚህ ለ2 ሰዓት ጽፍ እንደቆየው ነው እንጂ አንድ ነገር መጠናቀቁን ይሄ ተጽፎ የነበረው ነገር ላይጠናቀቅ አይደለም ማተራችን ግን ለ2 ሰዓት ስለዚህ duration the length of time ነው መግለጽ የፈለግነው ማለት she has cleaned the room ቤቱን አጽድታለች ቤቱን ንጹህ ነው ማለት ነው she has been cleaning the room እዚህ ደግሞ ልጅቱ ቤት ስታጸዳ እንደነበር ነው መግለጽ የፈለግን እንጂ ቤት መጸዳቱ ማለቁን አለማለቁን አይደለም መግለጽ የፈለግነው right I hope you got something let's say examples present perfect I have painted the house ቤቱን ቀለም ቀብቻለሁ ስትሉ ቤቱ ንጹህ ሆኖ ተቀብቶ አልቋል what about present perfect continuous I've been painting the house the activity is emphasized this may still be in progress right ቅድም እንደነገርኳችሁ present perfect continuous ስለ ድርጊቱ እኔ ምን ሳድርግ እንደቆየው ነው የተናገርኩ እንጂ ማለት ቤቱን እየቀባው ወይ ቤቱን ቀለም እየቀባው ነበር ነው እንጂ የቤቱ ቀለም አሁን ላያልቅ ትኩረቱ አይደለም አይ ስለዚህ ሊቀጥልም ይችላል ድርጊቱ ቤቱ መቀባቱ ላያልቅ ይችላል present perfect ጊዜ ግን ያ ድርጊት አልቋል completion ነው የሚያሳይ present perfect continuous focus on how long something has happening በምን ያህል ጊዜ የሆነ ድርጊት ሲፈጸም እንደነበር ለማሳየት እንጠቀመው ነው that's it በጣም አጠራርጌ ለማሳየት ነው ሞክር thank you so much I'll see you with the next video